ኢትዮጵያውያን ነን። ርቦን እያለ ጠግብ ያለው ቤት በልቼ ነው የመጣሁት ብለን እንዋሻለን። ወንዶች ነን። የሰው እህት እንጀነጅናለን። የእኛን እህት የምትጀነጅን ስናገኝ አፍንጫውን ሰብር። ሀበሾች ነን። ስራ እንደማናገኝ እያወቅን 10 ምናምን ዓመት ሰግጠን እንማራለን። ላጤ ነኝ። ትዳር እንደ ገደል የሚያስፈራኝ ላጤ ነኝ። ባለትዳሮችን ባየው ጊዜ ሁሉ ቀናል፣ ግን አላገባም። ይሄን ልጅ አውል 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እነዚህና እነዚህን የሚመሳሰሉ ወንድማችን ተሙና ወንድማችን ለው የሰሩት ቪዲዮዎችን ይዤላችሁ መጥቻለሁ። እነዚህ ቪዲዮዎች በጣም ቫይራል የወጡትና በኢትዮጵያውያን ዘንድ ብዙ እይታ ያገኙት ቪዲዮዎች ናቸውና ብዙ ኢትዮጵያውያን ህይወትን የሚነኩ ማለት ሪል ላይፋቸውን የሚመስል ቪዲዮዎች ናቸውና እስከ መጨረሻው እንድትከታተሉ ትጋብዛለሁ። እያያችሁት ሰብስክራይብ እንድታደርጉት ትጋብዛለሁ። ይመቻችሁ። አበሾች ነን ጌሪዶ የሚሮዘና እስቲ አበሾች ነን። ለመጨረሻ ጊዜ መኪና የነዳ ነው መንጃ ፍቃድ ፈተና ቀን ነው። አበሾች ነን። ስራ እንደማናገኝ እያወቅን 10 ምናምን ዓመት ሰግጠን እንማራለን። አበሾች ነን። 6 ሰዓት ተቀጥረን 8 ሰዓት እንገኛለን። በጣም አበሾች ነን። በአመቱ መጨረሻ የማንፈጽመውን እቅድ በአመቱ መጀመሪያ እናወጣለን። አበሾች ነን። ምስጢር ነው ተብሎ ተነግሮን ምስጢር ነው ብለን እንናገራለን። አበሾች ነን። የሰላምታ ቴክስት ለመላላክ በዓል እንጠብቃለን። በቃ ሁሉም እውነት ነው። በቃ ሁሉም እውነት ነው። አበሾች ነን። እሺ ከ10 ለዚህ ቪዲዮ ኢትዮጵያውያን ነን። ሰው ሲሳካለት አስጠንቅሎ ነው አስጠምጥሞ ነው እንላለን። ኢትዮጵያውያን ነን። በቅናት ፒኤችዲ አለን። ኢትዮጵያውያን ነን። ብሔርተኝነትን ለመቃወም በብሔር እንደራጃለን። ኢትዮጵያውያን ነን። ከእግዚአብሔር ይልቅ ሰው እንዳያየን ከሰው እንደበቃለን። ኢትዮጵያውያን ነን። ለአንድ ሰው ያለን ክብርም ፍቅርም የሚገለጥልን ወይም የምናሳውቀው ያ ሰው ከሞተ በኋላ ከህይወታችን ከወጣ በኋላ ነው። ኢትዮጵያውያን ነን። በህብረት ከመስራት በህብረት መጠጣት ይቀለናል፣ ወይ ደግሞ መደባደብ። በህብረት ከመስራት በህብረት መጠጣት ነው የምንወደው። በቃ እኮ 10 ከ10 ሰጥቻለሁ እኮ። እስቲ ወንዶች ነን። ካልሲ ከምናጥብ አዲስ እንገዛለን። ወንዶች ነን። ምን ያክል ቢከፋል በሰው ፊት አናለቅስም። ወንዶች ነን። ለቤተሰቦቻችን ያለንን ፍቅር በቃላት ገልጸን አናቅም፣ ነገር ግን በእነሱ ለመጣ አንገታችንን እንሰጣለን። ወንዶች ነን። የምንፈልገውን እስክናገኝ ለሴቶች ጠብር ግፍ እንላለን። ወንዶች ነን። 6 ወር ላንደዋወል እንችላለን፣ but we are still best friends። ወንዶች ነን። ለወደድነው አልጋ ለጠላነው ቀጋ ነን። እናንተ ለዚህ ቪዲዮ ሬት አድርጉት። እኔ 8 ሰጥቻለሁ። ወይኔ በላቸው ደግሞ 113.3K ላይክ አለ። ይሁን 8 እስቲ። ኢትዮጵያውያንን የራሳችንን ነገር ከፍ ለማድረግ የሌላውን ነገር ማዋረድና ማንቋሸሽ ግዴታ ይመስለናል። ኢትዮጵያውያን ነን። ሰውን በሰውነቱ ሳይሆን በብሔሩ በጎሳውና በቋንቋው የምንዳኝ ህዝብ ነን። ኢትዮጵያውያን ነን። ከኛ ሃይማኖት ውጪ ሁሉም ሲኦል የሚገባ ይመስለናል። ኢትዮጵያውያን ነን። የትናንት ታሪክ አንስተን ዛሬ የምንጋጭ የምንገዳደል ህዝብ ነን። ኢትዮጵያውያን ነን። በለው ግደለው ካልን በኋላ ተመልሰን ሙሾ እናወርዳለን። ኢትዮጵያውያን ነን። በራሱ ባህልና ቋንቋ የሚናገር ሰው ሁሉ ዘረኛ ይመስለናል። 10 ከ10 ሰጥቻለሁ። ምንም የሚጨመር የሚቀነስ ነገር የሌለው ነገር ነውና ወንዶች ነን። የሰው እህት እንጀነጅናለን። የእኛን እህት የምትጀነጅን ስናገኝ አፍንጫውን እንሰብራለን። ወንዶች ነን። ያፈቀርናት ልጅ የፍቅር ጥያቄያችንን ካልተቀበለች ሲግማ ሙድ እንጫወታለን። ሲግማ ቦይ ነው። ወንዶች ነን። 2 ቀን ጂም ከገባን አረማመዳችን ይቀየራል። ወንዶች ነን። ምንም ድሩዬ ብንሆን ጨዋ ሴት ነው ማግባት የምንፈልገው። ወንዶች ነን። ለሀገር መከታ ባል፣ ወንድም፣ አባት የምንሆን ወንዶች ነን። የተገላለጠ ልብስ የለበሰች ሴት አንወድም፣ ነገር ግን ሶሻል ሚዲያ ላይ ፎሎ የምናደርገው የተገላለጠ የለበሰችውን ነው። እስቲ ማንን ነው ፎሎ ያደረጋችሁት እናንተ?
እስቲ አረ አድርጉት እንጂ ሰብስክራይብ ንኳት። ምንም ይኸው ንኳት። አሁን ንኳት በቃ አለ። እሺ ኢትዮጵያውያን ነን። መንገድ ላይ ስንበላ ሼም ነው፣ መንገድ ላይ ስንሸና ኖርማል ነው። ኢትዮጵያውያን ነን። ታሞ ሳንጠይቅ ሞቶ እናሽቃብጣለን። ኢትዮጵያውያን ነን። የሃይማኖት በዓል በቢራ በመጠጥ እናከብራለን። ኢትዮጵያውያን ነን። ልክ ልካችን ሲነገረን አንወድም። ኢትዮጵያውያን ነን። የሰው ስጋ በቡና እናወራርዳለን ነው ምላችሁ። ኢትዮጵያውያን ነን። ታሪክ ከመስራት ታሪክ እናወራለን። ኢትዮጵያውያን ነን። ፈጣሪ ልቦና ይስጠን። አሜን። ታሪክ ከመስራት ታሪክ እናወራለን። ያው ግዴታ ነው። ያው እያወራን ነው ምን ቀጥለው ወይስ ያለው ይላል። ላጤ ነኝ። ቀን 7 ሰዓት ቤቴ ሲዘረፍ ያላዩ አከራዮቼ ሌሊት 7 ሰዓት ሴት ይዤ ብመጣ ያዩኛል። ላጤ ነኝ። ቤቴ ሰው ማላመጣው የመኝታ ፍራሽ እንጂ ወንበር ስለሌለኝ። ላጤ ነኝ። ምንም የምበላውን ባጣ የቤት ኪራይ አላጠፋም። ላጤ ነኝ። ቁርስና ምሳ አንድ ላይ አድርጌ ቁምሳ በላለሁ። ላጤ ነኝ። ቤቴ ውስጥ የሞላው የውሃ ሃይላንድና የቴካዌ ፌስታል ነው። ላጤ ነኝ። ባለትዳሮችን ባየው ጊዜ ሁሉ ቀናል፣ ግን አላገባም። ኧረ ተው። አይተናል። ይሁን እዚህ ጋር ፎቶን አስቀምጣል። አታገባም? እውነት? እቺ ማናት? እሺ ኢትዮጵያውያን ነን። ከራሳችን ህይወት በላይ የባምቢ ሀበሻ ትዳር ያሳስበናል። ኢማጂን ኢትዮጵያውያን ነን። መብራት ለመክፈል ሄደን መብራት የለም ተብለን የተመለስን። ኢትዮጵያውያን ነን። ጸጉር ያሳደገ ሁሉ ድሩዬ ይመስለናል። ኢትዮጵያውያን ነን። አብሮ የሄደ ሁሉ ፍቅረኛ ይመስለናል። ኢትዮጵያውያን ነን። ርቦን እያለ ጠግብ ያለው ቤት በልቼ ነው የመጣሁት ብለን እንዋሻለን። እንሰቱን ይዘው ነው እንዴ? አይ ጎትቼው ነው። ኢትዮጵያውያን ነን። ሰርጋችን በሊሞዝን፣ ህይወታችን በታክሲና በእግር። በቃ እኮ 10 ከ10 ሰጥቻለሁ እኮ። ላጤ ነኝ። በ25 ዓመቴ አግብቶ የመውለድ እቅድ ነበረኝ። አሁን ግን ኦልሞስት ወደ 30 የተጠጋው ነው። ላጤ ነኝ። ትዳር እንደ ገደል የሚያስፈራኝ። ላጤ ነኝ። ገንዘብ ሳገኝ ውጪ መብላት ያምረኛል። ላጤ ነኝ። የገቢ ምንጬንና ስንት እንደማገኝ ማንም እንዲጠይቀኝ አልፈልግም። ምክንያቱም ስንት እንዳጠፋው እንዳይታወቅም። ላጤ ነኝ። 20 ሴት ብጀነጅንም ቺቲንግ አይመስለኝም። ላጤ ነኝ። ነገን የተሻለ ለማድረግ ዛሬ የምለፋ። የዛሬ ቪዲዮ ይህን ይመስላል። እስከ መጨረሻው ስለተከታተላችሁ ከልብ ያመሰግናለሁ። ቪዲዮን እንዴት አያችሁት? ሀሳባችሁን ኮሜንት ላይ ግለጹ።